የተወለድሽው ግንቦት 8 1978 ዓመተ ምህረት አንደኛ ክፍል ሁለተኛ ወጣሽ። ሁለተኛ ክፍል 11ኛ፣ 8ኛ ክፍል 89% አምጥተሽ ወደ 9ኛ ክፍል አለፍሽ። ልቀጥል? የግል አካውንትሽ ውስጥ 102,000 ብር ነበርሽ። ከ3 ቀን በፊት 5,000 ብር ስላወጣሽ 97,000 ብር ቀርቶታል። በቃ ቆይ፣ ከኔ ምንድነው የምትፈልገው? መነጋገር። በምንም ጉዳይ ካንተ ጋር ሊያነጋግር የሚችል ነገር የለኝም። እንግዲህ እንደዚህ ይቀጥላል ማለት ነው። ምን? እሱን አብረን የምናየው ይሆናል። እንዴ ላማክረኝ እንጂ ስራ አለብኝ መቤት። ለምን እንደምትከተለኝ ካልነገርከኝ እኔ ሄለን የእናት ሆድ ብትገባ ጎትቼ አወጣለሁ። እሺ እንኳን ከእናቴ ከዚህ መኪና ጎትተሽ ካወጣሽኝ አንቺ ወንድ ይሄው አወጣሁክ። እሺ ምን ታመጣለህ? መቼም ባህላችን ባያግዝሽ ኖሮ ጫፌን አትነክም። እንዴት? ያው ሴት ልጅ ክብር ነች ብለሽ ነው የእናት ተምሳሌ። አሁን መዘላበዱን ተውና ለምንድን ነው የምትከተለኝ? ምከታተልሽ? ቶሎ ቶሎ ተናገር። እኔ ጊዜ የለኝም። ቢያንስ ተከታይ አትፈልጊም እንዴ? ምንድነው ይሄን? በቃ የግድ አንቺን ለመከታተልኛ በጥቃቅንና አነስተኛ መደራጀት አለብን እንዴ? እሺ ምን አይነት ተልእኮ ነው ያለ? ምን አይነት ተልእኮ ይኖረኛል ብለሽ ነው? የምርጦቿ ምርጥ ሄለንን አድንቄ ቢሆንስ? ይሄ አድናቆት አይባል። ይልቅ ተናገር። ምን ማለትሽ ነው? ጫፍሽን እስካልነካውሽ ድረስ እኮ የማድነቅ መፍትሄን እንድትነፍግኝ ሕገ መንግስቱ አይፈቅድልሽም። በቃ ለዚህ ነው። ሊሆንም ላይሆንም ይችላል። ምን ኬት የመጣ ዘዋራቂ ነው አካል። ሄለን የምትባለዋን ቆንጆ በስደት በስራ በእውቀት ብዛት አእምሯ የተጨናነቀዋን ውብ ዘና ለማድረግ የተላኩ መልእክተኛ ብሆንስ? ማንም ይሉክ መልእክተኛ? ኤርሚያስ ክፍሌ ይባላል። እንታወቅ። ባካ አውቃለሁ። ማወቅ ጥሩ ነው።